ሰላም ሰላም ውድ የኢትዮ ሀበሻ እንግዲህ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? ሰላማችሁ ብዝት ይበልልን እያልን ዛሬ አንድ ርዕሰ ጉዳይ ይዘን መጥተናል። ከምስሉ ላይ እንደምታዩት የክርስቲያኖ ሮናልዶ አሜሪካ ዋይት ሀውስ መገኘት እና አብሮት የሄደው የሳውዲ አረቢያ ልዑል ሙሐመድ ቢን ሰልማን በትራምፕ የተደረገላቸው አቀባበል አስመልክቶ ትንሽ ለማለት እንወዳለን። ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ለሌሎች ታዳርሱልን ዘንድ እጅግ በጣም በአክብሮት እንጠይቃለን። ውድ ተመልካቾቻችን እንደሚታወቀው የፖርቱጋል ብሔራዊ ቡድን ከክርስቲያኖ ሮናልዶ ውጭ አርሜኒያን በሰፊ የጎል ልዩነት ማሸነፉ ብዙ ዜና አልነበረም እና ይህ ደግሞ ዋናው ምክንያት የፖርቱጋል ብሔራዊ ቡድን ምን ያህል ጠንካራ መሰረት እየጣለ ነው ወይም ደግሞ ሮናልዶ ምን ያህል ተጽዕኖ እንደፈጠረባቸውም እና ይህ ማሳያ ነው። ይህ ሁሉ ዜና ባልሆነበት ሰዓት ግን ትናንት ምሽት ክርስቲያኖ ሮናልዶ አሜሪካ ዋይት ሀውስ ተገኝቷል፣ ታይቷል። ይሄ የእግር ኳስ ማለት ነው ምን ያህል ዓለምን ፖለቲካም በደንብ እየነቀነቀው መሆኑን ማሳያ ነው። የክርስቲያኖ ሮናልዶ አሜሪካ መሄድ ከብዙ ጉዳዮች ጋር አብሮ የተያያዘ ጉዳይ ነው። እሱን ጉዳይ እናነሳለን ዛሬ። የክርስቲያኖ ሮናልዶ እንግዲህ እንደምታውቁት አብዛኞቻችሁ እድሜው ምንም እንኳን 40 ዓመቱ ላይ ቢደርስም አሁንም ድረስ የዓለም ዋንጫ ተሳታፊ ነው። ወይም ደግሞ እግር ኳስን ስፔሻሊ የሳውዲ አረቢያን ሊግ ምን ያህል እንደቀየረላቸው ሁላችሁም የምታውቁት ነው። አሁንም በሳውዲ አረቢያ ሊግ እየተጫወተ የሚገኝ የእግር ኳስ ኮከብ ነው። የአምስት ጊዜ የባላንዶር አሸናፊ ነው ክርስቲያኖ ሮናልዶ። ይህንን እንቁ እና ብርቅዬ የሆነ የዓለም ኮከብ ልጅ እንግዲህ ዶናልድ ትራምፕ ግብዣ አድርገውለታል ወይም ደግሞ እንደዚህ አይነት ታዋቂና ብርቅዬ የሆኑ ግለሰቦችን ያው አሜሪካ ትፈልጋቸዋለች። እንግዲህ ክርስቲያኖ ሮናልዶም ትናንት ምሽት በተደረገለት ግብዣ መሰረት በግሉ አውሮፕላን ወደ አሜሪካ እንደበረረና ዋሽንግተን እንደገባ የሚያሳይ የተለያዩ ዘገባዎች እና ቪዲዮዎች ወጥተዋል። ይህ አንድምታ ለሳውዲ አረቢያ በተጨማሪ ለአሜሪካም የሚሰጣት ትርጉም እጅግ በጣም ሰፊ ነው። እንደሚታወቀው የአሜሪካ የ2026ቱን የዓለም ዋንጫ በጥምር ከሚያሳትፉ ሀገሮች ወይም ደግሞ ከሚያዘጋጁ ሀገሮች አንዷ ነች አሜሪካ። ይህን አስመልክቶ ክርስቲያኖ ሮናልዶ ቀድሞውኑ የእግር ኳስ ወይም የዓለም ዋንጫ ከመጀመሩ በፊት በአሜሪካ መገኘቱ ሌላው አዲስ ዘገባ ነው። የክርስቲያኖ ሮናልዶ እንግዲህ ከ12 ዓመት በኋላ ነው ወደ አሜሪካ የገባው። በዚህ 12 ዓመት ውስጥ የአሜሪካ ምድር አልረገጠም፣ አልተጫወተም። ለጉብኝትም ቢሆን ወደ አሜሪካ አልሄድም። ይሄ ራሱ የሆነ ጉዳይ አለው። እሱን ጉዳይ እናነሳለን። አድማጭ ተመልካቾቻችን ይህ በአንድ ወቅት የማንቸስተር ዩናይትድ ክለብ ተጫዋች በነበረበት ሰዓት የተፈጠረ አንድ ክስተት ነበረ። ይህም ጉዳይ ምንድን ነው? አብዛኞቻችሁ እንደምታስታውሱት በአንዲት አሜሪካዊት ሞዴል እና መምህርት ማዮርጋ በምትባል ሞዴል ጋር የተፈጠረ የአስገድዶ መድፈር ወንጀል የሚመስል ጉዳይ ወሬ ተናፍሶ እንደነበር ምናልባት አንዳንዶቻችሁ የምታስታውሱ ጉዳይ ነው ብዬ አስባለሁ። ይህ ጉዳይ የላስ ቬጋስ ፖሊስ ክስ አልመሰረተበትም። ክስ ላለመመስረት ደግሞ ራሱን የቻለ በቂ ምክንያት ነበረው። አንደኛው የእች ማዮርጋ የምትባለዋ የሞዴሊስት ብር ተከፍሏታል ነው የሚባለው። የተከፈላት ብር እንግዲህ ወደ 300 ምናምን ሺህ ዶላር እዛም በላይ የሆነ ዶላር ተከፍሏት የክርስቲያኖ ሮናልዶን ጉዳይ በጠበቃዎች አማካኝነት ሳይለንት እንድታደርገው በተፈጠረ መግባባት ነው። እንግዲህ ነገር ግን የላስ ቬጋስ ፖሊስ መረጃው ደርሶት ክስ ለመመስረት ሞክሮ ነበር። ግን ያው ክስ ሳይመሰረት
ቀርቷል ማለት ነው። ከዚህም በላይ ግን በጣም እጅግ ክርስቲያኑን ጎድቶት የነበረው እንደምናስታውሰው ይህ ጉዳይ ወደ ሚዲያዎች ቀርቦ ስለነበረ በሚዲያዎች በጣም ተናፍሶ ተራግቦ ስለነበረ እዛም ጋር ተያይዞ እንግዲህ ክርስቲያኖ ሮናልዶ ከዛ በኋላ ከ12 ዓመታትን ያህል ወደ ላስ ቬጋስ አይሚን ወደ አሜሪካም የትኛውም ግዛት አልሄደም ክርስቲያኖ ሮናልዶ። ነገር ግን በአሜሪካ ኩባንያዎች ይሁን በአሜሪካ ሕዝብ ከሜሲ የበለጠ ተወዳጅነት አለው ይባላል ክርስቲያኖ ሮናልዶ። ለዚህም እንደ ማሳያ የሚደረጉት የናይክ ኩባንያ የዕድሜ ልክ አምባሳደርነት የአጋርነት ስምምነት አለው። እንግዲህ ክርስቲያኖ ሮናልዶ ጨዋታም ቢያቆም እንደገና ጫማ ቢሰቅልም እስከ ክርስቲያኖ ሮናልዶ ህልፈት ድረስ የዕድሜ ልክ አምባሳደርነት ነው ናይክ የተፈራረመው። ምን ያህል ተወዳጅነት እንዳለው እንግዲህ ማሳያ ነው። ሌላው የፔስታና ሆቴል የሚባል ትልቅ ሆቴል አለ አሜሪካ ውስጥ። ይህንም ከስሙ ጋር ቀላቅሎ የፔስታና ሆቴልን የአሜሪካ ከተሞች ትላልቅ ከተሞች የሚባሉት ላይ ፔስታና ሲአር7 ብሎ ሰይሞ ይጠቀምበታል። ይህ እንግዲህ ምን ያህል ለክርስቲያኖ ሮናልዶ እና አሜሪካ ምን ያህል ቁርኝት እንዳላቸው ነው። ሌላው ይሄ ብቻ አይደለም። የአሜሪካ ትላልቅ ኩባንያዎች ከክርስቲያኖ ሮናልዶ ጋር አብሮ እንደሚሰሩ ይታወቃል። ሁብ የተባለው ሌላው ላቅ ያለ እና እጅግ በጣም ተመራጭ ቴክኖሎጂ ያለው ምርጡ የሰዓት አምራች ኩባንያ ከክርስቲያኖ ሮናልዶ ጋር ይሰራል። እንደገናም ሌላም በማዳም ቱሱ ለዝነኞቹ ሐውልት ተሰርቶ የሚቆምበት ሙዚየም አለ አሜሪካ ውስጥ። ከዚህ ውስጥ አንዱ የክርስቲያኖ ሮናልዶ ሐውልት ይገኛል እና ይሄ ጥርት ጥንቅቅ ብሎ የተሰራ የክርስቲያኖ ሮናልዶ ሐውልት ነው። የአሜሪካ ኩባንያዎችም ይሁን የአሜሪካ ሕዝብ ለክርስቲያኖ ሮናልዶ ያላቸው ክብርና አድናቆት እጅግ በጣም ላቅ ያለ ነው ተብሎ ይታሰባል። እንግዲህ ክርስቲያኖ ሮናልዶ ከ12 ዓመት በኋላ ወደ አሜሪካ ገብቷል። ሌላው የክርስቲያኖ ሮናልዶ ከአሜሪካ ሕዝብና ከአሜሪካ ኩባንያዎች ጋር ተወዳጅነት ወይም ደግሞ ዝናው እንዳለ ሆኖ ግን በሳውዲ አረቢያ ደግሞ የሚሰጠው ኢምፓክት ወይም ደግሞ የሚሰጠው ፖዚቲቭ ፊድባክ በጣም እጅግ ከፍተኛ ነው። እንደሚታወቀው አሁን በተለይ የ2026ቱን የዓለም ዋንጫ አሜሪካ ከሌሎች ከካናዳና ሜክሲኮ ጋር በጥምር እንደሚያዘጋጁ ይታወቃል። ለእሱ ልዩ ትኩረት ሰጠው እየተንቀሳቀሱ ነው ነው የሚባለው ዶናልድ ትራምፕ እንግዲህ ይህንን ዋንጫ ለማዘጋጀት ክርስቲያኖ ሮናልዶ መሄዱ ትልቅ አስተዋጽኦ ወይም ደግሞ ትልቅ አንድምታ ይኖረዋል ተብሎ ነው የሚታሰብ። ከዛ ጋር ተያይዞ ግን ሳውዲ አረቢያ ክርስቲያኖ ሮናልዶን ይዘው የሄደች እንደሚታወሰው ጀማል ሃሾንጌ የሚባል የዋሽንግተን ፖስት ኢን ሳውዲ አረቢያ አምደኛ ነበረ። እሱን ባልታወቀ ምክንያት ተገድሏል። እሱን ሲገደል ግን የአሜሪካ መንግስት በተለይ በሞሐመድ ቢን ሳልማን ላይ ቁጣ ነበራቸው። ትልቅ አለመተማመንን ፈጥሮ ወይም ደግሞ ትልቅ ውዝግብን ፈጥሮ የነበረ ጉዳይ ነው። እሱንም ለማለዘብ ይመስላል። እንደገናም ደግሞ አሁን ያለውን ይሄ የመካከለኛው ምስራቅ ያለውን ፖለቲካ ለማቀዝቀዝ የአሜሪካ መንግስት ወይም ደግሞ አሜሪካ ከሳውዲ አረቢያ ጋር ልዩ ትኩረት ሰጣ እየሰራች ነው። ይህንን ጉዳይ በደንብ አጠንክሮ ለመስራት እንደ ታዋቂ ሰዎችን እንደ ክርስቲያኖ ሮናልዶ አይነት ሰዎችን መጠቀም ከእግር ኳሱ በዘለለ የፖለቲካውን ወደ ኢኮኖሚውን ለማስተሳሰር አንድምታው ሰፊ ነው። ለዚህም ይመስላል መሐመድ ቢን ሰልማን የሳውዲ አረቢያው ልዑል ክርስቲያኖ ሮናልዶን ዋሽንግተን ዋይት ሀውስ ይዘውት የሄዱ ምንም እንኳን ክርስቲያኖ ሮናልዶ በራሱ በግል አውሮፕላን ቢሄድም አንድምታው ግን ሰፊ ነው ተብሎ ነው እየተጠቀሰ ያለ። እሱን ነው እንግዲህ እያየን ያለን አድማጭ ተመልካቾቻችን። ይህን ጉዳይ በደንብ በሰፊው ያለበትን ሁኔታ የምንነግራችሁ ይሆናል። እሱን ለማለት ነው። እጅግ በጣም ወዳችኋለሁ። ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ለሌሎች ታጋሩን ዘንድ እንጠይቃችኋለን። ባይ ባይ።